ጋበዘኝ እንጂ እኮ አልተጠጋውም። ያው አልነካውም እኮ አልነካውም። እንደ በራሴ እኔ ቤት አልሄድኩም እኮ እንደ የራሷ አልጥም ይሁን ለራሷ ነው መጥተው የሚጠይቁኝ እኮ የዱባይ ወንዶች። እኔ ዱባይ ወንዶች ወጥቼ ካልሞገስኩት አይሆንም እንዴ? ምንድነው እናንተ? ቆይ የዱባይ ወንዶች ምስታችሁ ቁጭ አድርጋችሁ ወደ ቲጂ መጣችሁ ትግስት የምትጻፉልኝ ሁዋሪው እንዴ? አትከልክሉም እንደ እናንተ። እኔ ምን አውቃለሁ ታዲያ? ይጠይቁኛሉ። እኔ ደግሞ አንጀቴ ስለሚበሉኝ እሺ እላለሁ። ለምን እኔ የእናንተ የነሱ እንትን አለ ችግር አለ ለምንድን ነው እኔ የሚጠይቁት ብዬ እሺ እላለሁ። ወደ ይራራኛል። እኔ እነሱ ሲጠይቁኝ ወይም ምግባቸው አይጥም ይሁን ዳቦቸው አይጥም ይሁን ስራር ነው እሺ የምላችሁ። ግን እነሱ ጥላቻ የሚወስደው እኔ ነኝ። የሚጠይቁኝ እነሱ ነው። ቲጂ ጨረሰች፣ የዱባይ ወንድ ቲጂ ጨረሰች። እኔ አይደለም የጠየቁት እነሱ ነው የጠየቁኝ። ልምጣ እንደ አሁን ሐኪም ቤት ትወስጂኛለሽ? ወዴት? አንቺ ጋር። ኧረ እናቴ እዛው እንዳትመጪ። አንቺ ቫይረስ አይደለም እኮ ጎመን ነው፣ ችግር ጎመን ነው። ሀዊ እኮ ታመመ ምናምን ስሉት እኮ አትጠጋም። አይታችኋል ጋይስ? ኢትዮጵያነት ዋቺ ናት። በፊት እመጣለሁ ቶሎ ነይ ትለኛለች። ስላመመኝ ነው። ኧረ አይደለም እናቴ፣ ምን ያምሻል? እኔማ እናቴ ዛሬ ባሌ ቤት ነው ያለው። ለዛ ነው እናቴ ከቤት ሲሄድ ትመጫለሽ። በቀደም ዕለት ጋይስ በድንገት ደወልኩትና ስልኬ ወረውሬ ሰበርኩት። ጌታ ድምጽ ራሱ የሀዊን ባል ማየት አልፈለግም። ሲጀምር ስጭኝ ብሎ ራሱ አልሰጥም። የሀዊ ባል ሲያየው ያንቀጠቅጠኛል። እኔ አልወድም። ባህሬ እና የእሱ ባህር አንድ አይደለም። የሀዊ ባል እንትን አለው። ምንድን ነው እሱ? አይነ ጥላ አለው። የራሴ ነው የሀዊ ባል እንደዚህ ሲታይ ይችላል አታይም ጋይስ። ምንም እንዳትጠረጥር። የሀዊን ባል አገኛለሁ ብለሽ ትዕግስት እንዳትጻፊ። አያስጠጋም ሰውየው፣ የሆነ ነገር አለ። እኔ ከዱባይ ወንዶች ሁሉም እኔ ከአይኔ ውስጥ አትወጣም። የዱባይ ወንዶች እንደዚህ ብዬ ካየሁት በቃ እኔ እኮ አላምርም፣ ግን የሆነ እንትን አለኝ፣ ምስበው ነገር አለ። አይኔ እንደዚህ ሲያደርገው ሁሉም ወንዶች ይፈልገኛል። ከዛ ግን የሀዊ እንደዛ መስሎኝ እንደዚህ ስለው እንዲህ አለ። ስማም ወልድ ብዬ አይኔ ወደታች። የሀዊ አይያዝም አባሩ የሀዊ ወይኔ አይነትና ድንጋይ ስትደውልለት እንዲህ ነው የምለው። ኧረ ያስፈራራል። በስመ አብ ወልድ መንፈስ ቅዱስ አለ። ዱባይ ውስጥ አልተፈጠረም ይሄ። አንቺ ከየት ነው ያገኛሽው? በቀልድ ሳይሆን በእውነት የምሬ እኮ ነው። ከዛ አሊው ይላል። ኮስታራ ነው ታራ ነው። እንዴት ነሽ? ደህና ነሽ? በቃ ማንን አልቀመሰም መሰለኝ እሱ። አንቺ ብቻ እኔም ብቻ ነው የቀመሰው። እኔም እሱን ብቻ ነው የቀመስኩት። እናቴ ቀላል ቀምሰውና ቆይ ትገለግለዋለሽ። የለም ሲቀምስ አይደል እንዴ? አንድ ቀን እንዲህ ብዬ ነው ትዕግስት እንጻፍለት። እኔም ቢጠበስም አይሸተኝም እሱም አይሸተው። ኦኬ ዱባይ ወንድ ደግሞ እስኪ ትንሽ እንደዚህ እንደሞቅ እንዳታርጊ በእናትሽ። ሁሉም ተቀምሷል። የዱባይ ወንድ አልተቀመሰማ። የኔ ለዚህ እኮ ነው የኔ ልዩ ነው የምለው። ምልክት አለ እንዴ አንቺ? አዎ። ምንድን ነው ያደረግሽው? ምልክቱ ምን ልታረጊበት ነው? በባልሽ? አዎ ጌታ እምነት አቢ ቡና አፍላ እስኪ እመጣለሁ ዛሬ። ምን ይዤ ልምጣ? ምንም አንፈልግም፣ ግን ብቻ የምትመጪ ከሆነ እንዲያፈላ አደርጋለሁ። የምሬ ነው። አሞኝ እኮ ጌታ ልቦ ጋይስ መድኃኒቴን ይዤ ወደ ሀዊ ቤት እጎዛለሁ። ነው እዛ ግዙልኝ መድኃኒቴን ይዤ ሀዊ ጋር ይዤ እጨዋለሁ እዛ ቆሜ። እሺ መግባት የሚፈልግ ካለ 2 ቁጥር ይጻፍ። እሺ ለቲጂ ፍቅሩን መግለጽ የሚፈልግ ሰው ካለ ወንድ ሴቶች እንደው እንዳመጡብኝ ብያለሁ። የሴቶች ማአት ጀማል ሴት አትወደኝም። እኔ አይኔን ይወዱኛል። አዲሱ ፍታላ ኡፈጋ ልቡ ስርትና ኢብስ ጋር ያለለከ ኦንራ ከውስጥ አውራኝ በልብ የኔ አባት ከገባት እኔ አልቀመስኩ እንኳን ቀምሻለሁ በለው። ካልቀመስከኝ እኔ አስቀምሰዋለሁ። ዳንኤልም ዳቦ ውስጥ እኮ ከዱባይ ወደ ኢትዮጵያ ሲመጣ እኮ የዱባይ ወንድ ሲሆን እኔ ዳቦ ውስጥ እኮ ቅመም ጨመረልኝ። መድኃኒዓለም ጭምር አርግቶልኝ ማር ጨመረልኝ። እግዚአብሔር ይመስገን።
ምን ባፉ ነው እንደሚቆም ሰውን የእናንተ ነገር እንደ ምን ጉድ ናችሁ? ግን ባፉ ነው እንደሚቆም ሰው እናንተ ማር ጨመረልኝ ሱካር ጨመረልኝ የምትሉት ፈጣሪ ባፉ ነው እንደ የዱባይ ሁሉም ክፉ አታስወሩኝ። አባቴ ሆይ የዱባይን ባል ሁሉም ባል ያረከው አምላኬ ይመስገን ይመስገን ይመስገን። እንቅላቱ ውስጥ ያረጋሉ ሴፉ ቤኪ ይላሉ ሁሉም በየተራ ቤኪ ይላሉ ሁሉም በየተራ ማን ይቀራል እስኮይ ቤኪዬን ጠራ። አንቺ ምን ነው አለሽ አይደል እንደ አንቺ እኔ እኮ ለቤኪዬ እያልኩ ነው ላንቺ አይደለም። እኔ ምን አልኩ? ቤኪዬ የሃዲያ ልጁ ቤኪዬ የሃዲያ ልጁ እሱን ያፈቀረ የለም ንቅንቁ። አቤት ሴቶቹ ለቀሱ ሁሉም በየተራ በልልኝ የናባት አፈቅራት ባባባሉ እንጂ በትግዜ እንደ ቤኪን የያዘ በቲክቶክ ሳይሆን በከባሩ እንጂ እንደ በወንድም እንዳመጡብኝ ተጥመጡ ቤኪዬ አማርኛው ያልገባኝ እኔም ብቻ ነው። ይገባሃል። ለአንቺ እኮ አይገባም፣ ግን ለኢብዜ ይገባል። ኢብዜ ሰማችሁ? ኢብዜ ምን እንዳልኩት? አዎ ሰምተናል። የስ ያውቃሉ እኮ የትጂ አማርኛ የማያውቀው ሰው ራሱ አልተማረም። አማራ አይደለም እርሱ ራሱ። አዎ አንቺ እንትን ነሽ፣ አንቺ አረብ ነሽ፣ ኢትዮጵያ አይደለሽም። የኔ ቋንቋ ካልገባሽ ኢትዮጵያ አይደለሽም አንቺ። አዎ ቤኪዬ የዱባይ ጀግና በላው ተቀበል። እሞታለን ያሉ ዮም ቤኪዬ ዳምና እንደጀመርሽው ጨርሽ። ቤኪዬ የፍቅር አንበሳ ቤኪዬ የፍቅር አንበሳ ሁሉም ይናፍቃል አንገቱ ላይ መተኛት፣ እዚህ ላይ ደረቱ ላይ አንድ ብቻ አይደለም። ሄይ አንድ ሰው ለአንድ ሰው ነው። ቤትዬ እንኳን አገኘሽው፣ ቤትዬ እንኳን አገኘሽው። ፍራሽ አስፈልግም አንገቱ ላይ ተኘሽው፣ አልጋ አስፈልግም ደረቱ ላይ ተኘሽው። ምንም አያስፈልግሽም ሳጠጪ ሳት ምን ነው አንቺ ምላሴ አንተ ቤቲ ላይ ነው ማለት እንደዚህ የበዛው ሳቄን መቆጣጠር አልቻልኩም። በዩ ድገሚው። ቤትዬ እንኳን ቀናሹ አልጋ ምን አረገ? አልጋ ምን ይጠቅማል? ቤኪን ያገኘሽው እንዴ? አልጋ ምን ፋይዳ አለው? እሱን ያገኘሽው ይበቃሻል እህቴ። የራሱ ደረቱ አያስፈልግም ትራስ እጁ ነው ትራሱ። እኔ አባት እንኳን ደስ አለሽ የኔ እህት። አጠፋው የኔ አባት ደስ ብሎሃል? ይጅበት ቅድም ያመኝ ነበር አይደለም ጋይስ? ኤሉ ጉድረት ነሪ በማቲ ታላ ነው የለም። በይቀጥይበት እናቴ አብረን ነው የጨለልነው። በይቀጥይ ቤኪዬ የፍቅር ዱባዩ እኔ ያሳስ ቤትዬ ቤኪን ያዘሽው እንግዲህ ምን ላድርገው? ቻይ ሴቶቹ የሱን ዋትስአፕ እና ደግሞ የሱን ስልክ ፕሮፋይሉን ያዚ አርጊ። አንቺ ኪሱ እንዳትጠርጥሪ እሺ አይልም ቤኪ። አንድ ሰው ጠይቆ ነበራ አይሆንም ከቤቲ ብሎ የመለሰው ይሄ ነው ጀግናው፣ ይሄ ነው ቤኪ። ወልሞት ቀቀበ ተንጨፈለካ ኢንሻአላህ ኬር ማርታ ምን ሸነክ ያ ምን ሸነክ እንደዚህ የሚቃጠሉት አይዟችሁ ይደርሷችኋል። አይዟችሁ ኪዩ አይዟችሁ። አንድ ቀሊ ማርታ አይዟችሁ ቤኪዬ ቤኪ ነው። ሌሎቹ ይመጣል። ተራ ነው ጋይስ፣ ተራ ነው። ቤቲ ሄደች ደግሞ እናንተም ተራ አለ። አባ አይዟችሁ ይመጣል አላለችም? የኔ ጌታ
ቲጂ ገደልሽ። በተራ ነው። ሁሉም ነገር በተራ ነው እኮ እንዲህ አይቀርም። ይመጣል አንድ ቀን። ለእናንተ ማን ቀን አለ? ቀን አለ የኔ ፍቅሮች። እንዴ ቤኪ እኮ ማታ ሴቶቹ በር ያንኳኩበት ነው እንደዚህ ያሉ። እውነቴን እኮ ነው። አንቺ አብዲ ሃይ ብሎኝ በውስጥ መስመር ጌታ ነው። ፎቶ አንስቼ ልልክልሽ ነበረ። ቆይ ልክልሻለሁ። ሃዊ እኔ እኮ አለ ምክንያት እኮ ነው ወንዶች ይወደኛሉ የሚለው። ሃዊ ማታ ቤኪ ማታ መጥቶ ሴቶቹ በሩን ያንኳካ ነው የሚያድሩ አሉ። ጎረቤቱ ሲደውሉልኝ ምን ነው አሉ? ፍቅር ነው ፍቅር መገለጫ። ከዛ አሁን ትንሽ ቤትዬ ከወሰደች ትንሽ ተረጋግቷል። በጣም ቤቲ ኩይት ከወሰደች ተመስገን ብላለች ጎረቤቱ። በፊት በቃ ጭንቅ ፍርድ በቃ ሲበላ ቤኪ ያለ እንደ ቤኪ ያለ የዱባይ ሴቶች እኮ ኃይለኛ ነው ስልል እኮ በምክንያት ነው። ቤቲ እኮ ቆንጆ ናት። ቤኪስ ወንድሜስ እሱስ በአካል አገኘሽ እንዴ? ቤቲን አግኝተሻል በአካል? እንደዚሁ ራሱ አይቻት ነው የገመትኩት። ቤኪዬስ እስከ ቤቲ አይቻለሁ። ቤኪም ደስ ይላል ጸባዩ፣ ኤቭሪቲንግ እርጋታው ደስ ይላል። ሰው ግን ተገናኝተዋል ሁለቱም። ያው ባልና ሚስት ከአንድ ወንዝ ነው የሚቀደው አሉ አይደል? ተቀጠሉ ነው እስከ መጨረሻ እስከ ቀብሩ። አንድ ልጅ ሁለቱ ልጅ ከወለደ ነው የሚባለው። አሁን እንዳትዪ ግጠሚለትሽ አውዬ የባል ዱባይ አይጠራጠርም፣ የዱባይ ወንድ አይተማመንም። ወንዝና ውሃ ነው የሚባለው ወንድ የኢትዮጵያ እንጂ የዱባይ ወንዶች ይላል እጂ እንዳታምን። የዱባይ ወንዶች እኔ ነኝ ያልኩሽ። አትበይ። ቤኪ የለም ወጥቷል። በቃ ዱባይ ስም ከነኩ ባልሽ ነው ስሙ ዱባይ ነው እንደ የባልሽ ስም የዱባይ ወንዶች ምናምን ካል ባሌ መነካቱ ወንድ ስለሆነ መነካቱ የባልሽ እኔ ባል ውጪ ነው። እሺ ቀጥይ፣ ችግር የለም። ከባሌ ውጪ ዱባይ ሴቶች አቤት ቅንቅናሞች፣ አይዟችሁ የእናንተ ባልንም ሁላችም ነው ባሌ። ጠጋ በሉ እንቀማመጥ። መቼም ልብ ውስጥ ያለን ሁላችም የዱባይ ሴቶች እውነት ያስወራሽ። እሰይ የኔ እናት። የዱባይ ወንዶች ጠጋ በሉ፣ የዱባይ ሴቶች መቼም ለሁላችም ነው የአንድ ወንዶች። ጠጋ በሉ እንቀማመጥ፣ ተገፋፍተን ቢሆን እንጠቀመጥ። የዱባይ ወንዶች የአንድ ነው። አስተካኪ የማህበራዊ እያመሰለሽ የዱባይ ወንድ ልቡ ናጌፈዱጋ ልቡ ቆይ ቤኪ ስተኒማ ልቡ መጀመሪያ ማለት ነው። መጀመሪያ ተብተብ ብዬ አውርቼ ሁለተኛ ላይ ያስተካክላሉ። ታውቃኛለህ አይደል? እንደ ባህሬን አማርኛዬን ኦኬ። ይጅበት ችግር የለም። አይ አም ራይት ብራዘር። የዱባይ ወንዶች እንደ ሰላም ናችሁ? መቼም ሲሆን እናንተ የሁላችሁም ጠጋ በሉ እንቀማመጥ። ጠጋ በሉ እንጠቀመጥ። የዱባይ ወንዶች ሁሉም ለሁላችም አንድ ያገባን ሁሉም ለሁላችም ጠጋ በሉ ቦታ እንዳያልቅ። የሀውዬም ቢሆን የሁሉም ሀገር ነው። የቤኪ ምስትሞ ሀዊ እኮ አንቺ አይደለሽም ልቡ ሀዊ አንቺ አይደለሽም። ሀዊ አንቺ ስም ብቻ ነው። ሀዊ አንቺ ስም ብቻ ነው። አንቺ እኮ ሀዊ ዲዛይን ነው። ሀዊ ዲዛይን ልቡ ሀዊ ዲዛይን ናት። እሷ ሀዊ ናት ስሟ። ሀዊ ዲዛይን አይደለችም? ያው ነው ዲዛይን የማዕረግ ስሜ ነው። ሀዊ ነው አይደለችም እኮ ቤኪ ያውቃል። አንድ ሀዊ ነበረች። እኔና ቤኪ ነው የምናውቀው። አንቺ አታውቂም አይደለም ልቡ
እናውቃለን። እሷ ዱባይ ነው የምትኖረው ዱባይ